የአዲስ አበባ ከተማ የህግ ማስከበርና ቁጥጥር ንዑስ ኮሚቴ ባለፉት 7 ወራት ያከናወናቸውን ተግባራት በመገምገም በቀጣይ 3 ወራት እቅድ ላይ ውይይት አድርጓል። ኮሚቴው ጠንካራ ቅንጅታዊ አሰራሮችን በመከተል በምርት ክምችትና ክዘና ላይ ከፍተኛ ቁጥጥር በማካሄድ ምርቶች ለሸማቹ በአግባቡ እንዲደርሱ የማድረግ ተግባራት ማከናወኑን ገልጿል። በውይይቱ የተሳተፉ የኮሚቴው አባላት በከተማዋ የሚስተዋሉ ህገወጥ የንግድ እንቅስቃሴዎች ላይ ጠንካራ ቁጥጥር እና ክትትል በማድረግ የተገኘውን ውጤት ይበልጥ ከፍ ለማድረግ እንደሚሰሩ አንስተዋል። ከዋጋ ጋር ከጭማሪ ጋር የሚስተዋሉ አዝማሚያዎች ከጊዜ ወደ ጊዜ እየቀነሱ መጥተዋል ማለት ነው። በተለይ ግብረ ኃይሉ ተጠናክሮ ቁጥጥር ማድረግ ከጀመረበት ጊዜ ጀምሮ እየቀነሱ የመጡ ነገሮች አሉ። ይሄን አጠናክሮ ማስቀጠል ያስፈልጋል። ሌላን ሳንጠብቅ ራሳችን በየወረዳ በየክፍለ ከተማ መስራት አለብን። ሰኔ ወር የምንሰራው ስራ ለ2018 ማጠቃለያ ሆኖ ለ2019 ደግሞ እንደመነሻ ለዝግጅት የሚያገለግሉና ከሐምሌ 1 ጀምሮ ገቢ መሰብሰብ እንጀምራለን ማለት ነው። 2019 በንግድ ህጉም በወንጀል ህጉም ደግሞ እንደዚህ አይነት ተግባር የፈጸመ መንግስት ማግኘት የሚገባውን ጥቅም ያሳጣ ነው። መረጃ ካለ ይሄንን ቀጥታ ይዞ ወደ ህጉ አቀርቦ ተጠያቂ እንዲሆን ማድረግ ይቻላል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በከተማዋ ህጋዊ የግብይት ስርዓትን በማስፈን የተገኘው ውጤት ተጠናክሮ ይቀጥላል ሲሉ ገልጸዋል። የከተማችን ነጋዴዎች በተለይ በህግና በስርዓት የሚመራ ከተማን እየፈጠርን ባለንበት ሂደት ላይ የነሱን ድርሻ ጠንቅቆ የተረዳ ያወቀ የንግድ ማህበረሰብ እንዲፈጠር ከማድረግ አንጻር የሰራናቸው የግንዛቤ ማስጨበጫ ስራዎች ከማሸግ ይልቅ ደግሞ በማስተማር የሄድንባቸው ርቀቶች ከተማችን ላይ በተለይ የህግ የበላይነት እንዲከበርና ህጋዊ የግብይት ስርዓት እንዲፈጠር ከማድረግ አንጻር በውጤት ሊነሳ የሚችል ህጋዊ የንግድ ስርዓት በከተማችን ውስጥ እንዲኖር የማድረግና የህግ የበላይነትን የማስከበር ጉዳይ ቀዳሚ ተግባራችን አድርገን ነው የምንሰራው። በከተማዋ ባሉ የገበያ ማዕከላት ላይ ከደላላ ነፃ የሆነ የምርት አቅርቦት እንዲኖር ቅንጅታዊ አሰራሩን ማጠናከር እንደሚገባም ወይዘሮ ሊዲያ አክለዋል። ቅዳሜና እሁድ ግብይቶቻችን ላይ ያሉ 257 የቅዳሜና እሁድ የገበያ ቦታዎችን የመቆጣጠር በተገቢው ዋጋ ለህዝቡ የቀረቡ ምርቶችን ዴሊቨሪ እያደረጉ ስለመሆኑ መስራት ያስፈልጋል። በተለይ የደንብ ማስከበር ኦፊሰሮቻችን የፖሊስ ኃይላችን እነኛ አካባቢዎች ላይ በተገቢ ሁኔታ ምርት መቅረቡን የቀረበው ምርት ደግሞ በተለጠፈው ልክ ተግባራዊ ስለመደረጉ በደንብ የቁጥጥር ስራውን ማጠናከር ያስፈልጋል። ከተማ አስተዳደሩ ያስቀመጠውን አቅጣጫ መሰረት በማድረግ በቀጣይ 3 ወራት የገበያ ማረጋጋት ላይ በትኩረት እንደሚሰራ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ገልጸዋል። የከተማ አስተዳደሩ ኢቭን ዋጋ ጨምሮ የሚያስገባቸው ምርቶች ለህብረተሰቡ እንዳይደርስ ቁጥጥር ከማድረግ አንጻር አንደኛ በተለይ በመጋዘን ውስጥ የሚከዘኑ ምርቶችን ወጥተው እንዲሸጡ ከማድረግ እንደገናም ደግሞ ህገወጦቹ ላይም ደግሞ ክትትልና ቁጥጥር በማድረግ የወሰናቸው እርምጃዎች እጅግ በጣም ጥሩ ናቸው።